ጌታ ነው ጌታ ጌታ ነው ጌታ ጌታ ነው ጌታ ነፍሴ በጌታ ሴተነ ጌታ ሴተነ ዛሬም ራሷን ረሃና ሸጋ ማሃኖ ሪማሃኖ ሃሌሉያ ጅላስ ለምዶኝ ጠላትን ማሸነፍ ረግጬው አልፋለሁ ኢየሱስ ነው ምድረ በዳ ላይ የሰራው እግዚአብሔር ዛሬም ይሰራል። ያኔ የሰራው ዛሬም ይሰራል። በኤልያስ ዘመን የሰራው በጥላሁን ዘመን ይሰራል። አጃካታካታኮ ረሃዲ ገቦስ ለጌታ ክብር አምጡ። ለዚህ እስካሁን የቃል ተቃራኒ መንፈስ ይመታል። አሁን በዝማሬ እንደተናገርክ በቃል እንዳትናገር በብዙ አቅጣጫ ሰውን ተጠቅሞ ሌላውንም ተጠቅሞ የሚሰራውን መትቻለሁ። ስሜን አሁንም እንዘክራለን። የተኛውም የአጋንንት ጉልበት ይመታ። እስኪ በኢየሱስ ስም ይመታ በሉት። እስኪ የትውልድን አይምሮ ልቀቅ። የትውልድን አይምሮ ልቀቅ። የትውልድን ሀሳብ ልቀቅ። እዚህ ያለ ሾፕ የምትወስድ እዚህ ያለ ስቶክ ቦታ ሲምቦል አስቀምጤ ብዙዎችን ያቅበዘበዝክ መንፈስ መትቻለሁ። ቻኩር ዳንዴ ካፓራ ዲጋ ዊልዳን ታክላሃዶሳ ይመታ በኢየሱስም። አምልኮ የለመደ ይመታ። ስብከት የለመደ ይመታ። ጸሎት የለመደ ይመታ። ቤተክርስቲያንን የለመደ ይመታ። ዛሬ የማይለመድ ኢየሱስ ታላቅ ነገር ይሰራል። ፓታካፖራ ባባ ሺካታላቦ ወንድሞቼ ስሙ፣ እህቶቼ ስሙ። ኢየሱስ ታላቅ ነገር ያደርጋል። እንደለመድክ ማተይ እንደለመድክ አትወጣም። ዛሬ የሆነ ነገር ታራግፋለህ። የኢየሱስን ስም እናውጃለን፣ ታራግፋለን። ስሙ ሲጠራ ማይባል ወጀቡ ይጸጥራል። ስሙ ሲጠራ የሞተው ይነሳል። ስሙ ሲጠራ የአጋንንት ኃይል ይቀልጣል። አሁንም በታላቅ ድምፅ ኢየሱስ በሉት። ኢየሱስ እልልታና ጭብጨባ አምጡለት። ጌታ ይባርክ። የእግዚአብሔር ስም የተባረከ ይሁን። የሚገርም መንፈስ አለ። ኮራትን እስኪ ጌታ ይባርካችሁ በሉት። ጌታ ይባርካችሁ። በቃ መልእክቴን አንድ ነው። ሌላ የሚያወራ ነገር የለም። ኢየሱስን እናወራለን። ሸክማችሁ ይንከባለላል። አሜን። በዚህ ቤት የሚወራው ዝና የዘር ዝና፣ የቤተሰብ ዝና ወይም ይውቅና ይውቀት ያለው ይውቀትን ሊያንጸባርቅ የቆመ ሁሉ ኢየሱስን ይጠራል። የኢየሱስ ኃይል ስራውን ይሰራል። አሜን። እስኪ የኢየሱስ ኃይል ስራውን ይሰራል ማለት ነው። ኢየሱስ ጌታ ነው። አሜን። አንድ ታምራት ይሆናል። አሜን። ብዙዎች ከእስራት ይፈታሉ። አሜን። ላመኑት ነው ይሄ ቃል የሚሰራው። ይኸው ቤተ ክርስቲያን ስንመጣ አምነን መምጣት አለብን። ሌላ ቦታ ቆዝመን ተቸግረን ተጨንቀን ይሆናል። ግን እዚህ ስንመጣ የአባታችን ቤት ነው። እስኪ የአባቴ ቤት ነው በሉት። እስኪ ይፈታል በሉት። እስኪ
ወደ ቃሉ እንሄዳለን። ሁላችሁም ሐዋርያ ሥራ ምዕራፍ 3 ከቁጥር 1 ያለውን ነው። ከዛ ጀምሬ ነው እግዚአብሔር በረዳው በጥቂት ጊዜ ውስጥ እናገራለሁ። ሁላችሁም ድረሱ። ሐዋርያ ሥራ ምዕራፍ 3 ከቁጥር 1 የሚገርመን የሚደንቀን ምንም ነገር የለም በዚህ ምድር ላይ ኢየሱስ ብቻ ነው። ስለ ኢየሱስ አወርቷሉ። አሁን ከአስከባ ስለ ኢየሱስ አውርቼ ነው የሚወርደው። ሌላ ምንም ኢየሱስ ታምራትን ይሰራል። በእነ ጴጥሮስ ዘመን የሰራው በአንተ ዘመን በአንቺ ዘመን ይሰራል። እስኪ በኔ ዘመን ይሰራል ማለት እስኪ ደርሳችኋል አይደል? ሁላችሁም ድረሱ። መጽሐፍ ቅዱስ የያዛችሁ ያላዛችሁም ስልክ የያዛችሁ ድረሱ። ግን መጽሐፍ ቅዱስ ይዘን ብንመጣ ጥሩ ይሆናል። ከዚሁ አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ሲለምን ዘንድ ሰዎች ተሸክሞ መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስንና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመለከቱ። ተመልክቶ ወደ እኛ ተመልከት አለው። እነርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን ይሰጣለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይህን ቃል በሉ እስኪ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉ። እነርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለንም፣ ይህ ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዛን ጊዜ እግሩ ቁርጭምጭሚቱም ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነሱ ጋር ወደ መቅደስ ገባ። ሃሌሉያ። ታች ያለውን ቀጥለን እናባባለን። እንዲህ በሚል ርዕስ ነው ዛሬ የምናገረው። የኢየሱስ ስም ኃይል አለው፣ ያድናል። ሃሌሉያ። ይህን ቃል በሉት እስኪ። የኢየሱስ ስም ኃይል አለው፣ ያድናል በሉት እስኪ። የኢየሱስ ስም ኃይል አለው፣ ያድናል። ስለ መጽሐፍ ቅዱስ ታሪካዊ ዳራ ትንሽ ልናገርና ወደ መልእክቴ አልፋለሁ። ሐዋርያ ሥራን የጻፈው ሉቃስ፣ ዶክተሩ ሉቃስ በመባል ይታወቃል። ሐዋርያ ሥራንና ሉቃስን ጽፏል። እንደውም ሐዋርያ ሥራ ከሉቃስ የቀራ ነው ይላሉ መጽሐፍ ቅዱስ ምሁራን። የቀራውን ሐሳብ በሐዋርያ ሥራ እንደጻፈ ይናገራሉ። ሐዋርያ ሥራ የመንፈስ ቅዱስ ሥራ ተብሎ ብዙ መጽሐፍ ቅዱስ ምሁራን ይናገራሉ። ሐዋርያ ሥራ ወይም የመንፈስ ቅዱስ ሥራ ይላሉ። ሐዋርያ ሥራ 28 ምዕራፎች አሉ። 28ቱንም ለሁለት ከፍለን እናያለን። ከ1 እስከ 12 ወንጌል ከኢየሩሳሌም ወደ አንጾኪያ እንዴት እንደደረሰ የሚናገር ነው። ከ13 እስከ 28 ከአንጾኪያ ወደ ሮም ወንጌል እንደደረሰ የሚናገር ወይንም ከ1 እስከ 12 የጴጥሮስን ታሪክ የሚናገር ነው። ከ13 እስከ 28 የጳውሎስን ታሪክ ይናገራል። ለመጀመሪያ ጊዜ በዚህ መጽሐፍ ውስጥ በሐዋርያት እጅ ታምራት የተሰራበት መንፈስ ቅዱስ ምዕራፍ 2 ላይ ባለ 50 ቀን ከወረደ በኋላ ኢየሱስ ወደ ሰማይ አድርጎ ለመጀመሪያ ጊዜ ምዕራፍ 3 ላይ ነው በሐዋርያት እጅ ታምራት፣ ድንቅ ታምራቶች መሰራት የጀመሩበት። ጴጥሮስና ዮሐንስ የበጉ ሐዋርያት ወይም አምድ በመባል ይታወቃሉ። ገላትያ መጽሐፍ ላይ
እሱን ማለት ትችላላችሁ። አንድ የመጀመሪያዎቹ ወደ ኢየሱስ ደረት የሚጠጋ ዮሐንስ ኢየሱስ በጣም የሚወዳቸው ሐዋርያቶች አንዱ ናቸው። በዚህ ቦታ ሐዋርያ ሥራ ደግሞ የተጻፈበት ዓመተ ምህረት ከ60 እስከ 63 ዓመተ ምህረት እንደተጻፈ መጽሐፍ ቅዱስ ምሁራን ይናገራሉ። ታሪካዊ ዳራን በአጭሩ እስከዚህ ከተናገርኩ ወደ መልእክቴ አልፋለሁ። ሐሳባችሁን መልሱ። በዚህ ቦታ ደግሞ አንድ ነገር በዚህ አይሁዶች ቤተ መቅደስ የሚገቡበት 3 ሰዓታት አሉ። አንደኛ 3 ሰዓት ወደ መቅደስ ይሄዳሉ። ሁለተኛ 9 ሰዓት ላይ ይሄዳሉ። ሶስተኛ ደግሞ ጀንበር ሲጠልቅ 12 ሰዓት ላይ አይሁዶች ቤተ መቅደስ ይሄዳሉ። ከነዛ ከሶስቱም በ9 ሰዓት ነው ጴጥሮስና ዮሐንስ ወደ ቤተ መቅደስ እየሄዱ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው ነበር። ብዙ ጊዜ በቤተ መቅደስ ውስጥ ውጪ ቁጭ ብሎ ምጽዋት ይለምናል። ምጽዋት ማለት ሳንቲም ነው። ቤተ ክርስቲያን ውስጥ አስራትና ምጽዋት እንሰራለን እንላለን። በዚህ አጋጣሚ ልናገር፣ ምጽዋት ለድሆች፣ ለደከሙት፣ ለሐዘንተኞች የሚሰጥ ነው። አንዳንድ ጊዜ ስላለየን ምጽዋትንም አስራትንም በኩራትንም አንለይም። እሱንም በዚህ አጋጣሚ ብንለይ ምጽዋትን ይለምን ነበር ይላል መጽሐፍ ቅዱስ። ብዙ ጊዜ ይለምናል። በበር ወስዶ ያስቀምጣሉ። ኢማጂን ከእናቱ ማኅፀን ጀምሮ ሽባ ነው፣ ማንቀሳቀስ አይችልም። በዚህ ሰዓት ጴጥሮስና ዮሐንስ ወደ ቤተ መቅደስ እየሄዱ ተገናኙ። መልካም በሚሏት መልካም መጽሐፍ ቅዱስ በጣም የተዋበ በውበት የተሰራ ቤተ መቅደስ ነው። በዛን ጊዜ በኢየሩሳሌም ማለት ነው። ያን በሶስት ፈረቃ ነው ጸሎት ቤት የሚገቡት። በ9 ሰዓት ላይ ወደ ጸሎት ስፍራ እየሄዱ አንካሳው ቁጭ ብሎ ይለምን ነበር። ጴጥሮስና ዮሐንስን አይቶ ብዙዎች ሳንቲም ሰጥቶ እየሄዱ ነው። ብዙዎች የሆነ ነገር ሰጥቶ ማስታገሻ ሰጥቶ እየሄዱ ነው። ግን ዛሬ የመጨረሻ ቀን ነው። ማስታገሻ ሰጥተን የማናልፍበትን ኃይለኛ ኢየሱስን ይዘን መጥተናል። አሁን ወደኛ ትኩር ብለህ ተመልከት። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉት። መልእክቴን እየሰማችሁ ነው? እስኪ ቀኝ እጃችሁን አንሱ። ከኔ ጋር ያላችሁ አጨብጭቡ ለእግዚአብሔር። እንደተለመደው ጴጥሮስና ዮሐንስ እየገቡ ምጽዋትን ለመነ፣ ሳንቲም ለመነ። ጴጥሮስ ትኩር ብሎ ተመለከተ ይላል መጽሐፉን ቅድም ባነበረበት። እሱም ተመለከተ። አሁን ከእናቱ ማኅፀን ጀምረ ሳንቲም ነው እየለመንክ እዚህ በር ላይ ቤተ መቅደስን የሚያግባት እድል የለውም። በዛን ጊዜ አንካሶች፣ ጉንድሾች ብዙ ምክንያት ያላቸው ቤተ መቅደስ አይገቡም። በደጅ ነው የሚጥሉት። በደጅ ላይ ሳንቲም ይለምናል። የሆነ ነገር የቀን ጉርሻ አግኝቶ ይሄዳል። ግን ከተለማመደበት ሕይወት የሚያወጣው የናዝሬቱ ኢየሱስ መጣ። ከዛ ትኩር ብለህ ወደ እኛ ተመልከታሉ። እሱ ለካስ የሆነ ነገር ሊሰጡ ነው ብለው ሲመለከት የሚገርመኝ ነገር ጴጥሮስ እንዲህ አለ፣ ወደ እኛ ትኩር ብለህ ተመልከት። ብርና ወርቅ የለንም። አንተን ነገ ተመልሰህ መጥተህ እዚህ የምትለምነውን ነገር አንሰጥም። ግን ከለመድከው ሕይወት የሚያወጣውን የናዝሬቱን ኢየሱስን እንሰጣለን አለ። የኢየሱስ ስም ኃይል አለው። የኢየሱስ ስም ኃይል አለው። አሁን በናዝሬቱ በኢየሱስ ስም ተነሳና ተመላለስ አለ። ራላባጋዳላቦሽ ካታላጋ የኢየሱስ ስም ኃይል አለው፣ ያድናል። ስሙን ይጠራለሁ፣ እስከ መጨረሻ ስሙን ይጠራለሁ። በዚህ ይሄ ቃል እየተነበበ ይሄ ቃል ይሄ ልብ ወለድ አይደለም፣ ተረት አይደለም፣ የእግዚአብሔር ቃል ነው። ለሚያምኑት የሚሰራ ነው። ለሚያምን ሰው የሚሰራ ቃል ነው።
ይሄ ቃል እየታወጀ በሽተኞች ይፈወሳሉ። ይሄን ኢየሱስን እየጠራው አንካሶች ይጀላሉ። ይሄ ኢየሱስ እየተጠራ አጋንንት ይመታል። ራካታ ለቦሽ አንተ የለመድከውን አንሰጥም። ተመልሰን ነገን እንድትለምን እኛ አንፈልግም። እኛ የተቀበልነው አንድ ኃይል አለ፣ እሱን እንሰጣለን። በናዝሬቱ በኢየሱስ ስም ተነሳና ተመላለሳለህ። ትፈታለህ ዛሬ፣ ትፈታለህ ዛሬ። እግዚአብሔር ካለበት ማነቆ ውስጥ ያወጣል። ለሚያምኑት ይሄ ቃል ይሰራል። ሃሌሉያ! ተመልሰህ አትመጣም። ይኸው በብዙ ዝና አይደለም አንተን ሰዎች የሚያውቁት። ከእናትህ ማህፀን ጀምረህ አንካሳ መሆንን አይደለም የሚያውቁት። ታስረህ እንዳለ አይደለም፣ ምጽዋት እንደምትለምን አይደለም የሚያውቁት። ግን አሁን ታሪክን የሚቀይር ኢየሱስ በወደ አንተ መጥቷል። ሃሌሉያ! ተመልከት አሉ። ወደ እኛ ተመልከት። እኛ የተቀበልነው ኃይል አለ። ባለ 50 ጊዜ የተገለጠው ኃይል አለ። ዳግም ልመናን እንዳትለምን የሚያደርግ ኃይል አለ። መንፈስ ቅዱስ በወረዳ ጊዜ የተቀበልነው ኃይል አለ። አሁን ተነሳና ተመላለሳሉ። ሩፓራ ዳጋቦሽ አላዶሽ ካታላቦስ ከተለማመድክበት ህይወት ይወጣል። አልቋረጥ ያለ የአንካሳ እዛ ነው የሚያውቁት። ከታች ያለውን አነባለሁ። ስላነበብኩ በሀሳቤ እናገራለሁ፣ ጊዜን ለመጠበቅ ማለት ነው። ከዛ አንተ አሁን 3 ሰዓት ይለምናል፣ 9 ሰዓት ይለምናል፣ 12 ሰዓት ይለምናል። ለምን ህዝብ ወደ ቤተ መቅደስ በሚገባባት ሰዓት መጥቶ ቁጭ ያደርጋሉ። የሆነ ነገር የቀን ጉርሻ አግኝቶ ይሄዳል። ግን አሁን የመጣው ኃይል ጴጥሮስ ላይና ዮሐንስ ላይ የመጣው ኃይል ዳግም ወደ ልመና የማይገባበትን እግሮቹን የሚያስቀጥል ኃይል መጣ። ሃሌሉያ! ይህ ኃይል ዛሬ በዚህ ቤተክርስቲያን ላይ ይመጣል። በአገልጋዮች ላይ ይመጣል። በሚያምኑት ላይ ይመጣል። በኮራት ላይ ይመጣል። ረካቶስ ሰኪፓዳ ይህ ኃይል በእኔ ላይ ይሰራል። ይህ ኃይል በአንቺ ላይ ይሰራል። ለሚቀበል ይሰራል። ስለዚህ በናዝሬቱ በኢየሱስ ስም ተነሳና ተመላለሳለን። እጁንም ይዞ አቆመ። ቁርጭምጭሚቱን ጸና። መራመድ ጀመረ። መንቀሳቀስ ጀመረ። ወይኔ 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 ወይኔ! የኢየሱስ ስም ኃይል አለው። ሪዘን እንዳትረሱ እንዳትረሱ። የኢየሱስ ስም ኃይል አለው። ያድናል በሉት እስኪ አሁን። ክርስቲያኖች ስሙ፣ አገልጋዮች ስሙ፣ አማኞች ስሙ። እኛ ሼር የተደረገው ይህ ኃይል ነው። ኤልያስ ላይ የሰራው ኃይል ነው። ኤልሳ ላይ የሰራው ኃይል ነው። ሁሉ በዚህ በነ ጴጥሮስ የሰራው ኃይል ነው። ዛሬ በአዲስ ኪዳን ላይ በኔ ላይ የተገለጠው ያ ኃይል ነው። በአንቺ ላይ የተገለጠው ያ ኃይል ነው። ኃይሉን አልተጠቀመንም እንጂ ዘሴም ነው። በቃ ኃይሉ ኢየሱስ ዛሬ ትናንትናም እስከ ዘላለም ያው ነው። ለሚያምኑት ይሰራል። አንካሳ ቀጥ ብሎ ቆመና መመላለስ ጀመረ። አጅሮቹ መጀመሪያ እዛ ቦታ መልካም በሚሏት ቦታ የሚመላለሰው ከተንቀሳቀሳ በኋላ አልቆመም። ይኸውልህ ኢየሱስ አንተን ፈውሶ በትላንትና ቦታ አትቀጥልም፣ ትቀጥላለህ። ወንጌልን ታስቀጥላለህ፣ አገልግሎትን ታስቀጥላለህ። ብዙዎች ተፈውሶም ይዘው ይቆያሉ። ዛሬ ግን ከዛ ይነሳሉ። ራካፓላ ዲጋ ዳቦስ ይህ የተቀበልነው ኃይል ይህ ከነቢያት ከአባቶች ከሐዋርያት የተቀበልነው ኃይል ዛሬም ይሰራል። እስኪ ዛሬም ይሰራል በሉት እስኪ። በኔ ዘመን ይሰራል በልባክ እየዘለለ ከጴጥሮስና ከዮሐንስ ጋር ቤተ መቅደስ ገባ። እየዘለለ እያመለከ እያመሰገነ መጽሐፍ ቅዱስስ ይኸውልህ መጀመሪያ እግሩ ተቆርጦ
አንካሳ ሆኖ በአዲሱ መደበኛ ትርጉም ላይ ሽባ ነው የሚለው፣ በዚህ ደግሞ አንካሳ ነው የሚለው። ዘሰን ከእናቱ ማኅፀን ጀምሮ እዛ ሁሌ ቤተ መቅደስ ደጅ ላይ ሲለምን ምን ሆነ ያለ እንዴት ነው ያላሉ አጅሬዎቹ። እዛ ምን አይደለም ባንን መጣ። እንዴት መጣ? ጴጥሮስን ተከትሎ ስለመጣ በእነ ጴጥሮስ ላይ ትኩረትን ጣሉ። ጴጥሮስ እንደፈወሰ፣ ዮሐንስ እንደፈወሰ። ስሙኝ፣ እዚህ ቦታ አንድ ነገር ልናገር። ኢየሱስ ዛሬም ይሰራል ብያለሁ። በነቢያት አልፎ፣ በአገልጋዮች አልፎ፣ በእኔ አልፎ፣ በኮየር አልፎ፣ በአንተ አልፎ ይሰራል። ግን ሲሰራ የራስን እውቅና አታሳይ። ሲሰራ እኔ አደረግ፣ እኔ ሰራው፣ እኔ ጸልዬ የተመታዩ ይመተበልባክ። ጴጥሮስ የኢየሱስን ኃይል ስለተቀበለ ትኩረትን ጴጥሮስ ላይ ጴጥሮስ አድኗል እያሉ ህዝብ ዛሬም እኮ ዘሰም እንደዛው ነው። አሁን አንድ ሰው ቆሞ ለምሳሌ ኃይል ጉንፋንን ቢፈወስ አጋንንትን ቢጮህ ለማክበር ነው። ማን ነው የሚሰራው? ጥላውን ላይ አልፎ የሚሰራው ማን ነው? አንተ ላይ አልፎ የሚሰራው ማን ነው? ይሄን ማወቅ አለብን። ከዛ ዘሎ ቤተ መቅደስ ሲገባ እንደውም ብናነብ ይሻላል። ላንብብ። ቁጥር 11 እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰሎሞን ደጅ መመላለሻ በሚባለው አብሮ ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ። ስሙኝ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታያላችሁ? ስሙኝ፣ ስለምን ታያላችሁ? እኛ እንደፈወሰን በገዛ በቅድስና ወይም በእኛ ኃይላችን እንደፈወሰን ሕዝብ ሆይ ስለምን ትኩር ብላችሁ ታያላችሁ አለ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ሃሌሉያ! ድንቅ ታምራቶች ሲሆኑ ይሆናሉ። ዛሬም እግዚአብሔር ወይም ኢየሱስ ክርስቶስ ድንቅ ታምራት ይሰራል። በሚሰራው ታምራት ወይም ኢየሱስ አንተን ተጠቅሞ በሽተኞች ሲፈወሱ፣ መካኖች ሲወልዱ፣ አጋንንት ሲጮህ፣ አሁን በዚህ ጊዜ ብዙ ነገር እያየን ነው። በእኛ ጊዜ ማለት ነው። ብዙዎችም እያያቸው ነው። አንድ ታምራት ከሆነ ሳምንቱን ሰላምታ እንዘጋለን። በኔ እኔን ተጠቅሞ እግዚአብሔር ከሰራው የሚከብረው ኢየሱስ ነው። ጴጥሮስ ለዛ ነው ትኩረታችሁን ከእኛ አንሱ፣ የአብርሃም የይስሐቅ የያዕቆብ አምላክ እናንተ የሰቀላችሁት የሞተው የተነሳው ዳግም ያረገው ዳግም ሊመጣ ያለው እሱ ሊከብር ዘንድ አባቴ ኢየሱስን አከብረዋል። ኮይራት አገልግሎታችሁ ላይ እግዚአብሔር ይክበር። አገልጋዮች የአገልግሎታችሁ ላይ እግዚአብሔር ይክበር። ድንቅ ታምራት በሚሰራው ሁሉ ኢየሱስ ይክበር። ኢየሱስን ማስከበር ሁሉ ቆጣት የተጠረጋ ይሁን። ዝናን እውቅናን ለአንድ ሳምንት ለተወሰነ ጊዜ ሞቅ ልንል እንችላለን። ኢየሱስ የሰጠውን ኃይል እሱ ማይከበር ከሆነ ከኛ ይወስዳል። ኢየሱስ በስብከት በዝማሬ በትንቢት በመገለጥ ድንቅ ታምራት እንድትሰሩ በሱ ኃይል ሰርታችሁ እሱን የማያሳይ አገልግሎት ከእናንተ ላይ ተቆረጠ ይሁን፣ ከኔ ላይ ተቆረጠ ይሁን። ስለዚህ ከእኛ ትኩረታችሁን አንሷል። አሁን እኛ ብንሆን እኔንም ጭምር ነው እየተናገርኩ ያለሁት። ብዙዎችን ጃዝ ሊያደርግ አይደለም። መጽሐፍ ቅዱስ የሚለኝን እውነቱን እናገራለሁ። ቃሉ የሚለውን እናገራለሁ። እኛ ብንሆን አሁን ሞቅ ህዝብ ሞቅ ቢያደርግ በለው ጨምር እንላለን እንጂ አንሱ፣ ትኩረታችሁን አንሱ እንላለን። ሽባው
ዘሎ ቆመ። የቆመው በጴጥሮስ ኃይል ሳይሆን በኢየሱስ ኃይል ነው። በዮሐንስ ኃይል ሳይሆን በኢየሱስ ኃይል ነው። ኃይሉን ግን አሳዩት። ለዛ ነው ዮሐንስ ወንጌል ላይ መጥምቁ ዮሐንስ ሕዝቡን እያጠመቀ ሕዝብ ትኩረቱን ወደ መጥምቁ ዮሐንስ መልሶ እንደ ኢየሱስ ማየት ጀመሩ። እኔ የሚያጠምቀው በውሃ ነው። አሁን ከኔ በኋላ የሚመጣ ከኔ ይልቅ ይበረታል። የጫማውን ጠፍር መፍታት የማልችለው እሱ ይመጣል፣ በመንፈስና በእሳት ያጠምቃቸዋል አለ። አገልግሎታችን ኢየሱስን ማሳያት አለበት። በዝማሬ ኢየሱስ መታየት አለበት። በስብከታችን ኢየሱስ መታየት አለበት። በመንፈሳዊ እንቅስቃሴ ኢየሱስን የማያሳይ የተኛውም እንቅስቃሴ በኢየሱስ ይቁም። እኛ የተካፈልነው ኃይል ነው። ወይም እከሌ በእሽቅድድም ሜዳ ላይ የምንሮጥበት አይደለም። ኃይሉን ለሚቀበል ለሞኙም፣ ለብልጡም፣ ለአዋቂውም ይሄ ኃይል ይሰራል። ኃይሉን ግን ተቀብለን ይሄ ኃይል ኢየሱስን የሚያሳይ መሆን አለበት። ኢየሱስ የማይታይ ከሆነ ዝም ብለን እንለፋለን። ስለዚህ ጴጥሮስ ትኩረታችሁን ከኛ አንሷል። እስኪ ቀኝ እጃችሁን አንሱና የሚያደርገው ሁሉ ለእግዚአብሔር ክብር ይሆናል በሉት። እስኪ እግዚአብሔር የማይከብርበት ይቁም በሉት። እስኪ በቃ ቤተ ክርስቲያን ውስጥ ብዙ ታምራት ዛሬም ይሰራል። በሚሰራው ታምራት ኢየሱስ መክበር አለበት። እናንተ የሰቀላችሁት አለ አሳልፋችሁ ለጲላጦስ አሳልፋችሁ የሰጣችሁትን አባቴ ኢየሱስን ልጁን አከበረ። ኢየሱስ ከበረ። ስለዚህ የኢየሱስ ስም ኃይል አለው፣ ዛሬም ይሰራል። በዚህ ቦታ አንድ 5 ነጥቦችን ተናግሬ አንድ ቦታ እናነባለን። የኢየሱስ ስም ኃይል አለው፣ ይሰራል። ስሙ ሲጠራ ምን ይሆናል? ስሙ በሚጠራበት ቦታ በቤተ መቅደስ ውስጥ በውጭም ይሁን የትም ቦታ የኢየሱስ ስም በሚጠራበት ከዚህ ክፍል አንደኛ ስሙ ሲጠራ አንካሳው ይዘላል። ስሙ ሲጠራ አንካሳው ይዘላል። በዚህ ቦታ ላይ እንዳነበብ ነው ጴጥሮስና ዮሐንስ ስሙን ነው የጠሩት፣ ኢየሱስን ነው የጠሩት። ሲጠሩ ለዘመናት ከእናቱ ማኅፀን ጀምሮ አንካሳ የሆነ ዘለለ። ወደኛ እናዛምድና ዛሬም ለአንተ ባቃተው ነገር ላይ ለአንቺ ባቃተው ነገር ላይ በሽታ ይሁን ሌላም ችግር ይሁን አንተና ኢየሱስ የምታውቁት ስሙን እንጠራለን፣ ይራገፋል። ለዘመናት አንካሳ ሆነ በቢዝነስ ይሁን በአገልግሎት ይሁን በሁሉ ይሄ የሚታይ አንካሳ ነው፣ ሽባ ነው። ከእናቱ ማኅፀን ጀምሮ ማንቀሳቀስ የማይችል ነው። ለዘመናት በቦታ ላይ እንድትሆን ያደረገውን ዛሬ የኢየሱስን ስም ጠራለሁ ከተቀበልክ ይፈታል። እስኪ ኢየሱስ ይፈታል በሉት። እስኪ አንካሳው ዘለለ። አንደኛና የመጀመሪያ ስሙ በሚጠራበት በሽተኞች ይፈወሳሉ። ስሙ በሚጠራበት አጋንንት መቆም አይችልም። ስሙ በሚጠራበት ጉንድሾች ይዘላሉ። አንካሳው ዘለለ። ሁለተኛ የኢየሱስ ስም ሲጠራ ኃይል ያለውን ስም ሲጠራ ይሄን የከበረውን ስም ሲጠራ ታሪክ ይቀየራል። ሃሌሉያ! ታሪክ ሰው በብዙ ነገር ሊያውቅ ይችላል። በብዙ ነገር ታስረ ይሆናል። ታሪክ ተበላሽቶ ይሆናል። ግን ዛሬ የኢየሱስን ስም እንጠራለን፣ ታሪክ ይቀየራል። ባለህበት አትቀጥልም። የተለማመድከውን ጥለህ ትንቀሳቀሳለህ።
ታሪኩ ተቀየረ። የአንካሳው ከእናቱ ማህፀን ጀምሮ የሚታወቀው ታሪክ እየለመነ ነው፣ ልመና ነው። ህዝብ የሚያውቀው አላፊው አዳም የሚያውቀው በመልካም በሚሏት በቤተ መቅደስ ደጅ ላይ እንደሚለምን ነው። አንደኛ ከአንካሳነት ተፈወሰ። ሁለተኛ ታሪኩ ተቀይሮ ቤተ መቅደስ ገባ። ራካታ ላባጋዶስ ሼላ ሀዶስ የምንጠራው ኢየሱስ የኔን ታሪክ ይቀይራል። ያንቺን ታሪክ ይቀይራል። ያንተን ታሪክ ይቀይራል። ታሪኩ ተቀየረ። ማን ነው? ምንድን ነው? ይሄ ለማኝ አልነበረም። ህዝብ ማነጋገር ይኸው ኢየሱስ ስም ሲጠራ ኢየሱስ ታሪክን ሲቀይር ሰው መነጋገሪያ ለሰዎች መነጋገሪያ ይሆናል። አሜን። መጀመሪያ በምትታወቀው መታወቂያ አትጠራም። እግዚአብሔር የዚህን ቤተክርስቲያን ታሪክ ይቀይራል። ዛሬ በእነ ጴጥሮስ ዘመን የሰራውን ቃል እያወጩ ነው። ያንተ ታሪክ ይቀየራል። ያንቺ ታሪክ ይቀየራል። ለሚቀበል ይሄ ቃል እየተላለፈ ብዙዎች ካለበት ዳዌ ይፈወሳሉ። ይህን ኃይል ነው የምንጠራው። የጥላውንን ኃይል አይደለም። የነቢያት የሐዋርያትን ኃይል አይደለም። የቃሉን ኃይል። ቃሉ ሲነበብ ቃሉ እዛኔ ይሰራ ነበረ፣ ዛሬም ይሰራል። እንዳይሰራ የከለከልነው እኛ እንጂ ቃሉ እንዳይሰራ ኃይሉ እንዳይሰራ የከለከልነው እኛ እንጂ የምናምን አሁንም አምነን ስንንቀሳቀስ ይሄ ቃል ይሰራል። እስኪ ታሪኬ ይቀየራል በሉት እስኪ። እንዲሁ አልቀጥልም በሉት እስኪ። ኢየሱስ ጌታ ነው። ያኔ የነበረው ጴጥሮስ ዘመን የሰራው ተረት እያለ እየተናገረ አይደለም። ቃሉን ለሚያምን ዛሬ የሚሰራው እኮ ዛሬ የሚሰራው ኢየሱስ የሚሰራውን ታምራት እናያለን። ኢየሱስ ጌታ ነው። ይኸው ሰው የሚያውቅ አንተን በክፋት በሌላ ነገር ወይም የበታቸኝነት እየተሰማ ካለህበት በዛ ቦታ ወይም በዚህ ዙሪያ በምትኖርበት ያንተን ሁኔታ ሊያውቅ ይችላል። ግን ስሙ ሲጠራ ታሪክ ይቀየራል። ታሪክሽ ይቀየራል። የዘመናት ታሪክ ይቀየራል። የዚህ ሰው የዘመናት ታሪክ ነው የተቀየረው። ከእናቱ ማህፀን ጀምሮ ነው አንካሳ የነበረው። ስለዚህ ጴጥሮስና ዮሐንስ ስሙን ጠሩ፣ ታሪኩ ተቀየራል። እስኪ ታሪኬ ይቀየራል ማለት ነው። ዛሬ ይሄን ስም እንጠራለን፣ ታሪካችሁ ይቀየራል። ቀኝ እጃችሁን አንሱና የኔ ታሪክ ይቀየራል ማለት ነው። ሶስተኛ ስሙ ሲጠራ የኢየሱስ ስም ሲጠራ ታሪክ ብቻ ተቀይሮ አይቀርም፣ ታምር ይሰራል። ራካታ ለባሃዶስ ታምር ታሪኩ ተቀይሮ ሰውየው የአንካሳ በቦታ አልቀጠለም። ታሪክ ሲቀየር በሕይወት ላይ ታምር ይሆናል። ታምራት ሆነ። ሰው የሚገረምበት ታምር በዛ በአንካሳ ሕይወት ላይ ሆነ። ዛሬ እናገራለሁ። በዚህ እነ ጴጥሮስ በተቀበሉት መንፈስ እናገራለሁ። ታምራት በሕይወት ላይ ይሆናል። አንተ የማታውቀው አንቺ የማታውቂ ለዘመናት በብዙ ታሪክ ሰው ሊያውቅ ይችላል። ግን ስሙ ሲጠራ ታሪክ ይቀየራል፣ ታምር ይሰራል። እስኪ ታሪክ ይቀየራል፣ ታምር ይሰራል ማለት ነው። ታምር ሆነ። ሰው ሁሉ ሁሌ እያየን ያለ ነው። በዚህ ደጅ የሚመላለሰው ጴጥሮስ ነው የፈወሰው፣ ሐዋርያት ነው የፈወሰው። ማን ነው? ታምር ሲደረግ ይኸውልህ ህዝብ፣ ቤተ ክርስቲያን፣ ቤተሰብ፣ ቤተ ዘመድ፣ አገር ሁሉ ይገረማል። ራላ ባጋዳላ እምባን አልሰፍርም በመዳፌ የክብሬ ዜማ ሞልቶ አስተምረኝ በእጆች
ባረር ሰፍሬ በመዳፌ የክብሬ ዜማ ሞልቶ ሰልፍ አስተምረኝ በእጆች አመሰግን ታሪኬን ቀያሪ ውበት ማንነት የጠራኸኝ ጌታ አላባህር ታሪኬን ቀያሪ ውበት ማንነት እምባን አልሰፍርም በመዳፌ የክብሬ ዜማ ሞልቶ ሰልፍ አስተምረኝ በእጆች ታሪኬን ቀያሪ ኢየሱስ በሉት። የብዙዎች ታሪክ እየተቀየረ ነው። መዝሙሩን ስለምናውቅ አይደለም። ታሪክ እየተቀየረ ነው። በትላንትና ቦታ አትቀጥልም። በትላንትና ቢዝነስ አትቀጥልም። በትላንትና አገልግሎት አትቀጥልም። በለመድከው ሕይወት አትቀጥልም። የኢየሱስ ኃይል ዛሬ ይሰራል። ኃይሉ እያለፈ ነው። ለሚቀበል ሰው ይሆናል ወይም በእምነት ለሚቀበል ይሆናል። እንኳን አልሰፍርም በመዳፌ የክብሬ ዜማ ሞልቶባል ሰልፍ አስተምረኝ በእጆች አመሰግን እንኳን አልሰፍርም በመዳፌ የክብሬ ዜማ ሞልቶባል ሼላ ባህዶ ሪላዳዳዳዳዳሞ ተራዳዳዳሞ ታሪኬን ቀያሪ ውበት ማንነቴ የጠራኸኝ ጌታ አንተ ኢየሱስ ታሪክን ይቀይራል። እስኪ የሚያምን ሰው ቀኝ እጁን አንስቶ የኔ ታሪክ ይቀየራል በሉት። የዘመናት ታሪክ ይቀየራል በሉት። እስኪ በትላንትና ቦታ ሰው አያየኝም በሉት። እስኪ በዛ ቦታ አልቀጥልም በሉት። እስኪ ታሪክን ኢየሱስ ይቀይራል በሉት። እስኪ በእናትህ ታሪክን ይቀይራል። ታሪክሽን ይቀይራል። ይሄ ቃል እየታወጀ ብዙ በሽተኞች ይፈወሳሉ። ራፓላላላቦሽ እዚህ ቀኝ እጃችሁን አንሱና ታሪክ ይቀየራል በሉት። በለመድኩት የአንካሳው በልማና ነው የሚታወቀው። የሆነ ነገር ሰው የሚያውቀው መታወቂያ ዛሬ ይቀየራል። መታወቂያሽ ይቀየራል። ታሪክሽ ይቀየራል። ይሄ የኢየሱስ ኃይል ያደርጋል። ኃይሉ እያለፈ ነው። በእንባ በሐዘን አትቀጥልም። ይኸው ኃይሉን ለሚቀበል የእግዚአብሔር ኃይል እየሰራ ነው። ይሄ ኃይል ይሄ ኢየሱስ እየታወጀ መካኖች ልጅ ያቅፋሉ። አንካሶ ይዘላል። በብዙ በሽታ የታሰራችሁ እዚህ ውስጥ ያላችሁ እግዚአብሔር እየፈታ ነው። ታሪክን የሚቀይር ኢየሱስ እዚህ ቤት ገብቷል። ቀኝ እጃችሁን አንሱና ኢየሱስ በሉት እስኪ በታላቅ ድምፅ ኢየሱስ በሉት እስኪ የኔ ታሪክ ተቀይሯል በሉት እስኪ በቃ ሌላ ባባባሽ ረሃዶስ ሲካታ አልቀጥልም እስኪ አልቀጥልም በላ እንደ ትላንትና አልቀጥልም በላ አገልግሎት ቢሆን አይቀጥልም። ቢዝነስ ቢሆን አይቀጥልም። ሰው የሚያውቅ ታሪክ ያንተ ያንቺ ይቀየራል። የእግዚአብሔር
የእግዚአብሔር መንፈስ የብዙዎችን ታሪክ ይቀይራል። ራባጋዳላቦሽ ካታላባ ረሄዳጋቦ ሸካንዳላ ቢጋሃዶስ ይኸውላችሁ እኔ በኢየሱስ መንፈስ ሆኜ እናገራለሁ። ለሚያምን ደግሞ ይሆናል። ይኸውልህ ነቢይ ሐዋርያ ስም የተሸከመው እንዲመጣጣብቅ እዚህ ቦታ በኢየሱስ ስም በሚቆመው ላይ ኢየሱስ ይሰራል። እንግዳ አይደለም፣ ሌላ አይደለም። ሰው ግን ከእናንተ ጋር አብሮ ካለ ሕፃኑን አንስቶ እግዚአብሔር ይናገራል። ታሪክሽ ይቀየራል። ታሪክ ይቀየራል። የዘመናት ታሪክ ይቀየራል። አንካሳውን ያዘለለ መንፈስ እዚህ ቤት አለ። በኔ ላይ ይሰራል። ሬጋ ዳዳዳ እልልታና ጭብጨባ ለእግዚአብሔር አምጡት። ሬጋ ባባሽ አንደኛ አንካሳው ይዘላል። የኢየሱስ ስም በሚጠራበት አንካሳ ሆኖ መቀጠል አይችልም። ሽባ ሆኖ መቀጠል አይችልም። ይኸው ስም ያወጣ በሽታ ሆኖ አይቀጥልም። ስሙ ሲጠራ ይቀልጣል። ይህን ስም እየጠራው ነኝ። ጴጥሮስ የጠራውን ስም እየጠራው ነኝ። ኤልሳ የጠራውን ስም እየጠራው ነኝ። ዛሬ እዚህ ቤት ላይ ይሰራል። በአንተ ላይ ይሰራል። በአንቺ ላይ ይሰራል። ታሪክሽ ይቀየራል። እስኪ ታሪክ ተቀየረ በሉት። እስኪ ማታልዳስ ተካታካፓካቶስ ይኸው ኢየሱስ የተናገረኝ ቃል አለ። ዝም ብዬ ቃሉ ስለተመቸኝ አይደል እየተናገርካለሁ። እግዚአብሔር በዚህ ቃል ይህን ቃል እያወጅክ ብዙዎች ከእስራት ይፈታሉ አለ። የብዙዎች በሽታ ይቀልጣል አለ። ስም አውጥቶ የወጣ ካንሰር ይሁን HIV ይሁን ለሚያምን ነው እየተናገርካለሁ። ሱካር ይሁን አሁን ለአምኖ ለሚቀበል እየሆነ ነው። አሜን። አካታሻካፓካቶ ራሃዲጋ ሀዳሽ ሼላ ባሃዶስ ሬካቶስ ሰፓካቴላ ራካቶሽ ራላባጋዶስ ሼላ ባጋዶስ ሪካታላ ባጋዶስ ሬካታጋዶስ ብዙዎች በሽታ ያለባችሁ ከኔ ለቋል እያላችሁ አውጁ። ከኔ ለቋል። መካኖች ማይጸናችሁን ጫኑ። የእግዚአብሔር መንፈስ እየተንቀሳቀሰ ነው። የእግዚአብሔር ኃይል እየተንቀሳቀሰ ነው። ይህን ተውት፣ ሌላውን ተውት። የእግዚአብሔር እጄን ይሰራል። መካኖች ልጅ ያቅፋሉ። ስሙ እየተጠራ ነው። በሽተኞች ይፈወሳሉ። አጋንንት አብሮ ማምለጥ አይችልም። ስሙን እየጠራው ነው። የኢየሱስ ስም እየጠራው ነው። ስሙን እየጠራው ነው። አይቀጥልም። ራላባጋዶስ ራካታባጋዶ ተመሳስለን አንቀጥልም። የልምድ አገልግሎት አናገርግም። ይህን ልትለምዱ ትችላላችሁ። ኢየሱስ አይለመድም። እስኪ ኢየሱስ አይለመድም በለው። የተቀበልኩት ኢየሱስ አይለመድም። ይዛኔ በሐዋርያት ዘመን የሰራው ዛሬም ይሰራል። ይሰራል። ዛሬም የኢየሱስ እጅ ይሰራል። ታሪክሽ ይቀየራል። ታሪክ ይቀየራል። ራዳዳዳዶስ ሼካታፓካቲካፎ አባቶች እኮ ያስተላለፉን ይህን ኃይል ነው። ይሄን ኃይል አልተጠቀመንም እንጂ አሉ ከአባቶች የተቀበልነው። አንድ ነገር ልንገራችሁ። ሁለተኛ ዜና ላይ በብሉይ ኪዳን ማለት ነው ውስጤ ላይ ሲመጣ ኤልሳ ከኤልያስ ጋር ነበረ። ታሪኩን ብዙ አላወራም ስለምታውቁ። ኤልሳ ብዙ አገልግሎቶችን ብዙ ታምራትን ከሰራ በኋላ ካገለገለ በኋላ አንቀላፋ ወይም ሞተ። ኤልሳ ሞቶ በሞተበት የሚገርም እኮ ነው። በብሉይ ኪዳን በኤልሳ አጥንት ውስጥ ሬሳን ሲያስቀምጡ አጥንቱ ሬሳውን አስነሳ። ትቀልዳለህ እንዴ? እኔ በሕይወት እያለሁ ኢየሱስ እንዴት አይሰራም? በሕይወት እያለሽ እንዴት አይሰራም?
እንኳን ለዛም የብሉይ ኪዳን አገልጋይ ኤልሳ ሬሳን ወስዶ አስቀምጡ ሬሳን አስነሳ። ፓካታላ ፓካቶ ይሄን አይን ነው የተቀበልኩት። ኢየሱስ ጌታ ነው። ይሄ አይን ዛሬም ይሰራል። በኮራት ላይ ይሰራል። በአገልጋዮች ላይ ይሰራል። በመሪዎች ላይ ይሰራል። በጉባኤ ላይ ይሰራል። ሬሳውን አስነሳው። አገልግሎት ከሆነ እንደዛ ነው እንጂ ካራብ አብገን ስም ይዘን ካባ ይዘን አንቀጥልም። የኢየሱስ ኃይል ዛሬ ይሰራል። ለሚቀበል ብቻ እየተናገርኩ እኔ ተቀብያለሁ። በእኔ መስራት ጀምሯል። በአንቺ ላይ ይሰራል። በአንተ ላይ ይሰራል። እስኪ በእኔ ላይ ይሰራል በልባት። ከፈለጋችሁ ሁለተኛ ነገሥት 13:20 ላይ ነው። ያን ቦታ አንብቡት። ቤት ላይ አንብቡት ጽፋችሁ ይዛችሁ የኤልሳን ታሪክ። አደጋን አዮቹ ሬሳውን ወስዶ በሱ ሬሳ ላይ በሞተበት ሲያስቀምጡ ሬሳው ተነሳ። ታካታ ሻካታ ካፖ አገልጋዮች፣ ነቢያት፣ የአዲስ ኪዳን ካህናት ሕዝቦይ ስሙ። ኢየሱስ ለኤልሳም አባት ነው፣ ለእኔም አባት ነው። ለጴጥሮስ አባት ነው፣ ለአንቺም አባት ነው፣ ለአንተም አባት ነው። የሚሰራበት ምንም ለተቀበለ ሰው ይሰራል። እስኪ ይህ ኃይል ይሰራል በልባክ። የኢየሱስ ኃይል ይሰራል በልባክ። በኋላ ይጸልያለሁ። የእግዚአብሔር ኃይል አሁን ይሰራል። ስለዚህ 3 ነጥብ ደርሻለሁ። 2 ይቀራል። አራተኛ ሰው ሁሉ ይገረማል። ኢየሱስ ተጠርቶ ታሪክ ተቀይሮ አንካሳነት መዝለል ሲጀምር አራተኛ ሰው ይገረማል። ቴምቢሳ ይገረማል። ሳውዝ አፍሪካ ላይ ያለው ህዝብ ይገረማል። ዓለም ላይ ያለው ይገረማል። አንተ ያጥለውን ትናንት እዛ ምናውቅ አይደለ? እዛ አልነበረም፣ እንዲህ ብሎ አልነበረም። እሱ ላይ አልፎ ኢየሱስ እንዲህ ብሎ አልነበረም። ሰው ሁሉ ይኸው በማይረባ ማንነት የሚያውቅ ሰው ኢየሱስ ተደርሶ ማንነት ያንተ ማታውቂያ ሲቀየር መገረም ይጀምራል። ረፓቲ ካፓሻ ተገረሙ። ያ ሰውዬ እየዘለለ ቤተ መቅደስ ገብቶ መገረም ጀመሩ። ይሄ ማን ነው የሰራው? ማን ነው ያደረገው? ሐዋርያት ነው? ነቢያት ነው? ኢየሱስ ነው። እስኪ ኢየሱስ ነው በሉት። ኢየሱስ ዮቤቾን ቤልማት ዮባ ይስዋፌን ፉሌን ተሞነዋ ሆኖታ ወዳ አንገታሴንዶዋ ኢየሱስ ዮቤቾን ቤልማት ዮባ ይስዋፌን ፉሌን ተሞነዋ የጀግና ልጅ ጀግና ነው። የአንበሳ ልጅ አንበሳ ነው። እኛ ሼር አደረግነው። ከአባቶች የተቀበልነው ይሄን ኃይል ነው። ይሄ ኃይል ዛሬም ይሰራል። ራባባባባሴ ኢየሱስ ዮቤቾን ቤልማትዮ ኢየሱስ ፉሌን ይተመለና ወታወዳ አንገታስ አታፍርምና አትፍሪ፣ አትዋረጅምና አታምጪ። የሕፃንነትሽን ይፍረት ትረሺዋለሽ። የማያሳፍር አምላክ ከእኔ ጋር አለ፣ ከአንተ ጋር አለ። ታሪክን የሚቀይር አምላክ አለ። ይህን ኢየሱስ ዛሬ እጠራለሁ። ታሪክ ይቀየራል። በሽታ ይቀልጣል። የአጋንንት ኃይል ይቀልጣል። ብዙዎችን ያሰረው በቦታ ያደረገው ዛሬ
እሻገራለሁ በሉት። አልታሰርም በሉት። ይህ ኃይል በእኔ ላይ እያለፈ ነው በሉት። ራላማጋዳ ለቦሽ ሬካታታቶሶ ኮኮኮስ ሬዳዳዳዶስ ካታላባ ሬላማጋዳ ለቦሽ ማልዳስ ታካቶ ስሙ ተጠርቷል። ታሪክ ይቀይራል በሉት። አውጁ አውጁት አውጁ ይላል ማራባ ባባ 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 ሲካቲ አውጁ በይወዲ አውዴው የምትናገረው